ዛሬ አንድ ጥያቄ ልጠይቃችሁ። ከወንበራችሁ ስትነሱ ወይም ጠዋት ካልጋችሁ ስትወርዱ እግራችሁ ላይ ምን ይሰማችኋል? መሬቱን በደንብ እንደረገጣችሁ ይሰማችኋል ወይስ የሆነ እንግዳ የሆነ የመደንዘዝ ስሜት፣ የመቆርቆር ወይም የንዝረት ስሜት? ምናልባትም ጥጥ ላይ እየተራመድኩ ነው ወይም እግሬ ውስጥ ጉንዳን እየሄደብኝ ነው የሚል ስሜት ይሰማችሁ ይሆናል። ይህ ስሜት እየባሰ ሲሄድ ደግሞ እግራችሁ መሬት መኖሩን እንኳን እስክትጠራጠሩ ድረስ ሚዛናችሁን ሊያሳጣችሁ ይችላል። ይህ ሁኔታ በሕክምናው ዓለም ፕሪፈራል ኒውሮፓቲን ይባላል። ብዙዎቻችን ይህ ስሜት ሲመጣ እርጅና ነው ብለን ዝም እንላለን። ነገር ግን ታዋቂ ተመራማሪዎች እንደሚገልጹት ይህ ሁኔታ የዕድሜ ጉዳይ ብቻ ሳይሆን ከአንጎላችን ወደ እግራችን የሚሄዱት ነርቮች መግባባት ሲያቆሙ የሚፈጠር ችግር ነው። በሀገራችን ብዙ ጊዜ ሰዎች እግራቸው ሲደነዝዛቸው ደሜ መጣብኝ ወይም እግሬን ቁርጥማት ያዘኝ ይላሉ። ብዙዎችም መፍትሄው መድኃኒት መዋጥ ብቻ ይመስላቸዋል። ነገር ግን ሳይንሱ የሚነግረን ሌላ ተስፋ ሰጪ መንገድ አለ። ነርቮች ቢጎዱ እንኳን በትክክለኛ እንቅስቃሴዎችና ስልጠናዎች አንጎላችን ከእግራችን ጋር ያለውን ግንኙነት መልሶ እንዲገነባ ማድረግ ይቻላል። ዛሬ በተለይ በጃፓንና በአሜሪካ ያሉ ታዋቂ የጤና ባለሙያዎች የሚመክሩትን ከ40 ዓመት በኋላ የእግሮን ንቃትና ጥንካሬ የሚመልሱ 4 ቀላል ግን እጅግ ኃይለኛ እንቅስቃሴዎችን እናያለን። እነዚህ እንቅስቃሴዎች በቤታችሁ ውስጥ በቀላሉ የሚሰሩ ናቸው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 2 ላይ የምናየው እንቅስቃሴ ነርቮቻችሁ እንዲነቁ በማድረግ ረገድ በሳይንቲስቶች የመቀስቀሻ ደውል ተብሎ የተሰየመ ተአምረኛ ዘዴ ነው። ወደ እንቅስቃሴዎቹ ከመግባታችን በፊት በእግራችሁ ውስጥ የሚቃጠል ወይም የሚቆረቁር ስሜት ለምን እንደሚፈጠር በዝርዝር እንየው። ነርቮቻችንን ልክ እንደ ኤሌክትሪክ ሽቦ አስቧቸው። እነዚህ ሽቦዎች ከአንጎላችን ተነስተው በአከርካሪ አጥንታችን በኩል አልፈው እስከ እግር ጣቶቻችን ድረስ ይዘረጋሉ። ዋናው ስራቸው ደግሞ መረጃን ማመላለስ ነው። መሬቱ ጠንካራ ነው ወይስ ለስላሳ፣ ሞቃት ነው ወይስ ቀዝቃዛ የሚለውን መረጃ ለአንጎላችን ይነግሩታል። ነገር ግን ከጊዜ በኋላ በሶስት ዋና ዋና ምክንያቶች እነዚህ ነርቮች ሊጎዱ ይችላሉ። አንደኛ፣ የደም ስኳር መጨመር። በደም ውስጥ ያለው ስኳር ሲበዛ የነርቭ ሽቦዎችን መከላከያ ያበላሸዋል። ሁለተኛ፣ የደም ዝውውር መዳከም። ነርቮች ኦክሲጅን ካላገኙ ይራባሉ፣ ከዚያም መረጃ ማስተላለፍ ያቅታቸዋል። ሶስተኛ፣ ዕድሜ እየጨመረ ሲሄድ ነርቮች በተፈጥሮ ይዳከማሉ። ነርቭ ሲጎዳ ልክ እንደ ኤሌክትሪክ ሽቦ ሾርት ያደርጋል። ያ ንዝረትና ማቃጠል የሚመጣው ነርቮች የተዘበራረቀ መረጃን ለአንጎል ስለሚልኩ ነው። እግራችሁ ሲደነዝዝ ደግሞ ሽቦው ሙሉ በሙሉ ተቆርጧል ማለት ነው። አንጎላችሁ እግሬ የታለ ብሎ ይጠይቃል። ነገር ግን ከታች ምንም የሚመጣ መልስ የለም። ለዚህም ነው ጥጥ የምትረግጡ የሚመስላችሁ። በሀገራችን ብዙ ሰዎች ስኳር እንዳለባቸው እንኳን ሳያውቁ ለዓመታት ሊቆዩ ይችላሉ። እግራቸው መደንዘዝ ሲጀምር ነው ችግሩን የሚረዱት። ነገር ግን ተስፋ አትቁረጡ። በዛሬው ቪዲዮ የምናያቸው እንቅስቃሴዎች አንጎላችሁ የተጎዱትን ነርቮች ባይፓስ አድርጎ አዳዲስ የነርቭ መንገዶችን እንዲፈጥር የሚያስገድዱ ናቸው። አሁን እንቅስቃሴዎቹን ከመጀመራችን በፊት አንድ ጥያቄ ላቀርብላችሁ። ከታች ኮሜንት ላይ እግራችሁ ላይ የሚሰማችሁን ስሜት ጻፉልኝ። ማቃጠል ነው ወይስ መደንዘዝ? እያንዳንዱን ኮሜንት አነባለሁ። አሁን በቀጥታ ወደ መጀመሪያው እንቅስቃሴ እንለፍ። ወደ መጀመሪያው እንቅስቃሴ ስናልፍ ይህ እንቅስቃሴ የአየር ላይ እርምጃ ይባላል። ምናልባትም ሲታይ በጣም ቀላል ሊመስላችሁ ይችላል። ነገር ግን ለተጎዱ ነርቮች ይህ ትልቅ መድኃኒት ነው። ለምንድን ነው በእርምጃ የምንጀምረው? ሳይንሳዊ ጥናቶች እንደሚያሳዩት የተጎዱ ነርቮች ለመፈወስ በከፍተኛ ሁኔታ ኦክሲጅን ይራባሉ። ኦክሲጅን ደግሞ ወደ ነርቮች ሊደርስ የሚችለው በደም ዝውውር አማካኝነት ብቻ ነው። ይህ ቀለል ያለ እርምጃ የልብ ምታችንን በጥቂቱ በመጨመር የታፈኑ የደም ስሮች እንዲከፈቱና ትኩስ ኦክሲጅን እስከ እግር ጣቶቻችሁ ድረስ እንዲደርስ ያደርጋል። እግራችሁን እያፈራረቃችሁ ስታነሱ አንጎላችሁ የግራና የቀኝ ክፍሉን በአንድ ላይ እንዲያቀናጅ ይገደዳል። ይህ ደግሞ በኒውሮፓቲ ምክንያት የተኙ የነርቭ መስመሮችን ይቀሰቅሳቸዋል። አሰራሩ ይህ ነው። አንደኛ፣ ጠንከር ያለ ወንበር ላይ ቀጥ ብላችሁ ቁጭ በሉ። ሁለተኛ፣ ቀኝ ጉልበታችሁን ወደ ላይ አንሱ፣ ከዚያም መልሱት። በመቀጠል ግራ ጉልበታችሁን አንሱ። ዋናው ነጥብ ልክ እንደምትራመዱ ሁሉ እጆቻችሁን አብራችሁ አንቀሳቅሱ። ቀኝ እግር ሲነሳ ግራ እጅ ወደፊት ይምጣ። ሚዛናችሁ የሚፈቅድላችሁ ከሆነ ይህንን ቆማችሁ መስራት ትችላላችሁ። ነገር ግን የግድ ወንበር ወይም ግድግዳ መያዝ አለባችሁ። ደህንነት ሁልጊዜም ይቀድማል። ይህንን እንቅስቃሴ ለመስራት ጂም መሄድ አያስፈልጋችሁም። ጠዋት ቁርስ እስኪቀርብ ወይም ማታ ዜና እያያችሁ ለ30 ወይም ለ60 ሰከንድ ብቻ ስሩት። በቃ ከዚህ በላይ አታብዙ። ነርቮቻችሁ እንዲያገግሙ
ጊዜ ይፈልጋሉ። ይህንን በቀን 3 ጊዜ ብቻ ብታደርጉት በእግራችሁ ላይ ያለው የመደንዘዝ ስሜት ቀስ እያለ በንቃት ሲተካ ይሰማችኋል። ሁለተኛው እንቅስቃሴ ደግሞ ተረከዝና ጣትን ማፈራረቅ ይባላል። ይህ እንቅስቃሴ በተለይ ሚዛናቸውን ለሚፈሩና መንገድ ላይ እደናቀፋለሁ ብለው ለሚሰጉ ሰዎች እጅግ ወሳኝ ነው። ብዙ ጊዜ ኒውሮፓቲን ያለባቸው ሰዎች ሲራመዱ እግራቸውን መሬት ላይ እየጎተቱ ይሄዳሉ። ለምን? ምክንያቱም እግራቸው መሬቱ ስለማይሰማው ለመደናቀፍ ይፈራሉ። በዚህ ምክንያት የፊት ለፊት የሽንጥ ጡንቻዎቻቸው ይዝላሉ። ይህ እንቅስቃሴ በእግራችን ቁርጭምጭሚት ዙሪያ ያሉትን ጥቃቅን ጡንቻዎች ያነቃቃል። ተረከዛችሁን ስታነሱ የባታችሁን ጡንቻ ታሰራላችሁ። ጣታችሁን ስታነሱ ደግሞ የፊት ለፊት ሽንጣችሁን ታጠነክራላችሁ። ይህ ስልጠና አንጎላችሁ የእግራችሁን አቀማመጥ በትክክል እንዲያውቅ ይረዳዋል። አሰራሩ ይህ ነው። አንደኛ፣ ወንበር ላይ ተቀምጣችሁ ወይም ቆማችሁ መስራት ትችላላችሁ። ቆማችሁ ከሆነ የግድ ወንበር ያዙ። ሁለተኛ፣ መጀመሪያ ሁለቱንም ተረከዞቻችሁን ወደ ላይ አንሱና ለ2 ሰከንድ ቆዩ። ከዚያም ተረከዛችሁን መሬት ላይ ያሳርፉና ወዲያውኑ የእግር ጣቶቻችሁን ወደ ላይ አንሱ። ጣቶቻችሁን ወደ ላይ ስታነሱ በሽንጣችሁ አካባቢ የማቃጠል ስሜት ሊሰማችሁ ይችላል። ይህ ማለት ጡንቻው እየነቃ ነው ማለት ነው። በሀገራችን ውስጥ የኮብልስቶን መንገዶች ይበዛሉ። በእንደዚህ አይነት መንገዶች ላይ ስትራመዱ እንዳትደናቀፉ የሚጠብቃችሁ ይሄው የፊት ለፊት የሽንጥ ጡንቻችሁ ነው። ይህንን እንቅስቃሴ በቀን ከ10 እስከ 20 ጊዜ ደጋግሙት። ይህ እንቅስቃሴ የአንጎላችሁ የመቀስቀሻ ደውል ነው። ለነርቮቻችሁ ንቁ መረጃ አስተላልፉ ብሎ ትዕዛዝ ይሰጣል። ከጥቂት ሳምንታት በኋላ ደረጃ መውጣት ሲቀላችሁና ሚዛናችሁ ሲስተካከል ትልቅ ለውጥ ታያላችሁ። አሁን ደግሞ ወደ ሶስተኛው እንቅስቃሴ እንለፍ። ይህ እንቅስቃሴ የተቀመጠ የሰያፍ እንቅስቃሴ ይባላል። ምናልባትም እጅን ማንቀሳቀስ ለእግር መደንዘዝ ምን ይረዳል ብላችሁ ታስቡ ይሆናል። ነገር ግን ሳይንሱ የሚነግረን እውነታ እጅግ አስገራሚ ነው። ጥናቶች እንደሚያሳዩት ሚዛን መጠበቅ ማለት የእግር ሥራ ብቻ አይደለም። ሚዛናችንን እንድንጠብቅ የሰውነታችን መሐከለኛ ክፍልና አንጎላችን በአንድ ላይ ተቀናጅተው መስራት አለባቸው። ኒውሮፓቲ ሲኖር ይህ ቅንጅት ይቋረጣል። ይህ እንቅስቃሴ አንጎላችንን ያታልለዋል። እጃችሁን በሰውነታችሁ አቋርጣችሁ ስታንቀሳቀሱ የግራ አንጎላችሁ ከቀኝ የሰውነት ክፍላችሁ ጋር፣ የቀኝ አንጎላችሁ ደግሞ ከግራ ክፍላችሁ ጋር በኃይል እንዲነጋገሩ ታስገድዳላችሁ። ይህም ማዕከላዊ የነርቭ ስርዓትን ዳግም የመቀስቀሻ ዘዴ ነው። አሰራሩ እንደሚከተለው ነው። አንደኛ፣ ወንበር ጫፍ ላይ ቁጭ በሉ። እግራችሁ መሬቱን በደንብ ይርገጥ። ሁለተኛ፣ እጆቻችሁን አጣምሩና ወደ ግራ ዳሌያችሁ ዝቅ አድርጉት። ከዚያም እጆቻችሁን በሰውነታችሁ አቋርጣችሁ ወደ ቀኝ ትከሻችሁ በላይ በሰያፍ አንሱ። ዋናው ሚስጥር እጆቻችሁን ስታንቀሳቅሱ አይናችሁ እጃችሁን ይከተል። ይህ አንጎላችሁ የሚመጣውን መረጃ እንዲያጠና ይረዳዋል። ይህንን በአንድ በኩል 15 ጊዜ ከዛም በሌላኛው በኩል 15 ጊዜ ስሩ። ይህ እንቅስቃሴ ዕለታዊ ስራዎችን በንቃት ለመስራት ይረዳናል። ለምሳሌ ከፍ ያለ መደርደሪያ ላይ ዕቃ ለማስቀመጥ ወይንም ከታክሲ ስንወርድ ሰውነታችንን አዙረን ለመውረድ የሚያስፈልገንን ቅንጅት ይሰጠናል። በየቀኑ ይህንን ካደረጋችሁ ሰውነታችሁ መክዳቱን ትቶ የታዛዥነት ስሜት ማሳየት ይጀምራል። አሁን ወደ መጨረሻውና እጅግ ወሳኝ ወደ ሆነው እንቅስቃሴ ደርሰናል። ይህም የተሻሻለ በአንድ እግር የመቆም ልምምድ ይባላል። ብዙዎቻችሁ እግሬን መቆጣጠር እያቃተኝ እንዴት በአንድ እግሬ ቆማለሁ ብላችሁ ትሰጉ ይሆናል። ነገር ግን ይህ ዘዴ የተቀረጸው ደህንነታችሁን በጠበቀ መልኩ ነርቮቻችሁን ለማንቃት ነው። በአንድ እግራችሁ ላይ ክብደት ስታደርጉ በእግራችሁ ቁርጭምጭሚት ዙሪያ ያሉ ጥቃቅን ነርቮች በከፍተኛ ሁኔታ ለአንጎል መልእክት መላክ ይጀምራሉ። አረ ሚዛን እየጠፋ ነው እርዳንም ይላሉ። አንጎላችሁ ደግሞ ለእነዚህ ነርቮች ምላሽ ለመስጠት ሲል አዳዲስ የነርቭ መስመሮችን መገንባት ይጀምራል። ይህ ሂደት የጠፋውን ግንኙነት መልሶ የማግኘት ሂደት ነው። አሰራሩ የሚከተለው ነው። አንደኛ፣ ለደህንነት ሲባል በክፍል ጥግ ወይም ኮርነር ውስጥ ቁሙ። በዚህም ጊዜ ከኋላችሁና ከጎናችሁ ግድግዳ ይኖራል። ፊት ለፊታችሁ ደግሞ ወንበር ያዙ። ሁለተኛ፣ ሙሉ ክብደታችሁን በቀኝ እግራችሁ ላይ አድርጉ። ሶስተኛ፣ የግራ እግራችሁን ተረከዝ አንሱና በጣቶቻችሁ ብቻ መሬቱን ቀስ አድርጋችሁ ንኩት፣ ልክ እንደ ብስክሌት ደጋፊ። አራተኛና ዋናው ነጥብ፣ የቆማችሁበትን እግር ጉልበት በጥቂቱ አላሉት ወይም ቀጥ አታድርጉት። ጡንቻው
ሚዛን ለመጠበቅ እንዲለፋ ፍቀዱለት። በዚህ ሁኔታ ለ30 ሰከንድ ቆዩ። ከዚያም እግራችሁን ቀይሩ። ይህ እንቅስቃሴ መንገድ ላይ ስትሄዱ ድንገት ወጣ ገባ መሬት ቢያጋጥማችሁ ራሳችሁን እንድትቆጣጠሩ ብቃት ይሰጣችኋል። ኒውሮፓቲ ያለባቸው ሰዎች ትልቁ ስጋታቸው መውደቅ ነው። ይህ ልምምድ ግን ያንን ፍርሃት በጥንካሬ ይተካዋል። ዛሬ ያየናቸው እንቅስቃሴዎች የአየር ላይ እርምጃ፣ ተረከዝና ጣትን ማፈራረቅ፣ የሰያፍ እንቅስቃሴና የሚዛን ልምምድ በእግራችሁ ውስጥ ለተኙት ነርቮች ትልቅ የመቀስቀሻ ደውሎች ናቸው። ሳይንሳዊ መረጃዎች እንደሚጠቁሙት ነርቮች ለመፈወስ ጊዜና ትዕግስት ይፈልጋሉ። ለዓመታት የተጎዳ ነርቭ በአንድ ቀን አይለወጥም። ነገር ግን እነዚህን እንቅስቃሴዎች በሳምንት 3 ቀን ብቻ በማድረግ በ6 ሳምንታት ውስጥ በእግሮ ላይ የሚሰማዎትን መደንዘዝና ማቃጠል በከፍተኛ ሁኔታ መቀነስ ይችላሉ። ትልቁ ስህተት መቸኮል ወይም ደግሞ ተስፋ ቆርጦ መቀመጥ ነው። ካላችሁበት ደረጃ ጀምሩ። ዛሬ 10 ሰከንድ ብቻ ከቻላችሁ ያ ይበቃል። በሚቀጥለው ሳምንት 20 ሰከንድ ታደርጉታላችሁ። ዋናው ነገር አለማቆም ነው። ይህ ቪዲዮ ለእርሶ ወይም ለቤተሰቦ ጠቃሚ ሆኖ ካገኙት ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ የብዙዎችን ሕይወት እንድንቀይር ይርዱን። የትኛው እንቅስቃሴ ይበልጥ እንደረዳችሁ ወይም ምን አይነት ምልክት፣ ድንዛዜ ወይም ማቃጠል እንደሚያስቸግራችሁ ኮሜንት ላይ ጻፉልን። ለጤናችሁ የሚረዱ መሰል ሳይንሳዊ መረጃዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን ከልብ እናመሰግናለን። ጤናና ብርታት ለሁላችሁ። ቸር ያቆየን።